በምስራቅ አርሲ የተለያዩ ስፍራዎች እየተካሄደ ያለው ያልተቋረጠ የጦር ድሮን ቅኝት በአካባቢው ህብረተሰብ ዘንድ ከፍተኛ ፍርሃትና ውጥረት ፈጥሮ እንደሚገኝ ምንጮች ገለጹ። በመቀለ ከተማ በምሽት ላይ የተፈጸመው የቦምብ ፍንዳታ ሆን ተብሎ የተፈጸመ የሽብር ተግባር ስለመሆኑ ተገለጸ። የኢትዮጵያ መንግስት በቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም የሚያሳየው ፍላጎት ችግር የሚያስከትልና የጎረቤት ሀገራት ሉዓላዊነትን የሚጥስ ነው ተባለ። በጊኒ ቢሳው የተካሄደው መፈንቅለ መንግስትን ተከትሎ ጀነራል ሆርታ ንታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ መፈጸማቸው ተሰማ። ቃለ መሐላውን የፈጸሙት ጀነራል እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ በመሆን ያገለግሉ የነበሩ ናቸው ስለመባሉ በዛሬው የመረጃ ሰዓታችን ከምንነግራችሁ ርዕሰ ጉዳዮች መካከል ናቸው። መረጃዎቻችን እንዲደርሷችሁ ሰብስክራይብ ማድረጋችሁን አትርሱ። በያላችሁበት ሰላምና ጤናን እንመኛለን። በደቡብ ምስራቅ ኦሮሚያ ዞን በምስራቅ አርሲ የተለያዩ አካባቢዎች የጦር ድሮን በተደጋጋሚ የታዩ መሆናቸውን ምንጮች ገለጹ። እየተካሄደ ያለው ያልተቋረጠ የጦር ድሮን ቅኝት በአካባቢው ህብረተሰብ ዘንድ ከፍተኛ ፍርሃትና ውጥረት ፈጥሮ እንደሚገኝ ተጠቅሷል። በደቡብ ምስራቅ ኦሮሚያ ዞን በምስራቅ አርሲ በሚገኙ የተለያዩ አካባቢዎች ማለትም በመርቲ፣ ዣዡ፣ ጉና፣ አሰኮና ሸነን ኮሉ ተብለው በሚጠሩ ስፍራዎች ላይ ያልተቋረጠ ተደጋጋሚ የጦር ድሮን ቅኝት እየተካሄደ ይገኛል ተብሏል። የድሮን ቅኝቱ ከዚህ ቀደም አልፎ አልፎ የሚታይ የነበረ መሆኑን ያወሱት የዘሆርን ዊትነስ ምንጮች ባለፉት 2 ቀናት ግን በአካባቢው ሰማይ ስር ያልተቋረጠ ተደጋጋሚ የድሮን ቅኝት ማስተዋላቸውን ገልጸዋል። በዚህም አብዛኛው የአካባቢው ማህበረሰብ በፍርሃት ውስጥ በመግባቱ ምክንያት የዕለት ተዕለት እንቅስቃሴውን ገድቦት ይገኛል ተብሏል። አካባቢው የኦሮሞ ነጻነት ሰራዊት ከሚንቀሳቀሱበት አካባቢዎች የሚጠቀስ ሲሆን የጦር ድሮን ቅኝቱም ከዚያ ጋር በተገናኘ ሊሆን እንደሚችል ተጠቁሟል። እስካሁን የተፈጸመ የድሮን ጥቃት እንደሌለ ያወሱት ምንጮች በቀጣይ ሊፈጸም እንደሚችል አመላክተዋል። በመቀለ ከተማ ምሽት ላይ የተፈጸመው ፍንዳታ ሆን ተብሎ የተፈጸመ ስለመሆኑ ተገለጸ። የቦምብ ጥቃቱ ህዝብን ለማሸበር ተልዕኮ ባነገቡ ኃይሎች የተፈጸመ ነው ተብሏል። በትግራይ ክልል በመቀለ አዲ ሐቂ ክፍለ ከተማ ቢዝነስ ካምፕ አካባቢ ሐሙስ ህዳር 18 2018 ምሽት 4:25 ላይ ፍንዳታ ተከስቷል የተባለው ፍንዳታ በሰውና ንብረት ላይ ያደረሰው ጉዳት እንደሌለ የከተማዋ ሰላምና ደህንነት ጽሕፈት ቤት ያስታወቀ ሲሆን ድርጊቱን ሆን ተብሎ የተፈጸመ የሽብር ተግባር ስለመሆኑ ተጠቁሟል። የፍንዳታው ድምጽ በከተማው ነዋሪዎች የተወሰነ ድንጋጤ ፈጥሮ እንደነበረም ተገልጿል። ከጉዳዩ ጋር ተጠያቂ የሆኑትን አካላት ተለይተው እንዲያዙ የከተማው የሰላምና ደህንነት ጽሕፈት ቤት ከክልሉ ጋር በትብብር እየሰራ መሆኑ የተገለጸ ሲሆን በምርመራው የሚገኙ ዝርዝር መረጃዎች ይፋ ይሆናል ተብሏል። የኢትዮጵያ መንግስት በቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ለማቋቋም ያለው ፍላጎት ችግር የሚያስከትል ነው ተባለ። የባህር ኃይል የማቋቋም ፍላጎቱ የደህንነት አመክንዮም ሆነ የደህንነት ትሩፋት የለውም ሲሉ የኤርትራው ማስታወቂያ ሚኒስትር ገለጹ። የጉዳዩ ዋና ውዝግብ የባህር በር አይደለም ያሉት የማስታወቂያ ሚኒስትሩ የማነህ ገብረ መስቀል ኢትዮጵያ ለንግድ አገልግሎት አዋጭ ሆኑ ስምምነቶች ላይ ለመድረስ በርካታ አማራጮች እንዳሏት ገልጸዋል። የራስን የባህር በር ማግኘት የሚለው አጀንዳ ግን አደገኛና የኢትዮጵያ ጎረቤቶችን ሉዓላዊነትና የግዛት አንድነት የሚጥስ መሆኑን አጽንኦት በመስጠት ተናግረዋል። የንግድ ልውውጡን በቀይ ባህር በኩል የሚያደርግ ማንኛውም ሀገር በቀይ ባህር ዳርቻ ላይ የባህር ኃይል ጣቢያ ማቋቋም
ህጋዊ መብት ይኖረዋል ማለት እንዳልሆነ የኤርትራው ማስታወቂያ ሚኒስትር ጠቁመዋል። ብልጽግና ፓርቲ የውጭ ወታደራዊ አዛዦች በአዲስ አበባ አንዳንድ ጊዜ የሚያደርጓቸውን ተራ ጉብኝቶች አጣሞ የማቅረብ አሰልቺ አካሄድ ጀምሯል በማለትም ተሳልቀዋል። ፓርቲው የአሜሪካው የአፍሪካ ወታደራዊ እዝ እንዲሁም የጣሊያን የባህር ኃይልና የፈረንሳይ ጦር ኃይል አዛዦች በኢትዮጵያ ያደረጓቸው ጉብኝቶች የባህር በር የማግኘት ፍላጎቱን የሚደግፉ አስመስሎ ማቅረቡ ከእውነታው የራቀ ነው ብለዋል። የተባበሩት አረብ ኤምሬትስ ለአርኤስኤፍ የምትሰጠውን ድጋፍ እንድታቆም ሱዳን ጠየቀች። የአውሮፓ ህብረት ምክር ቤት አባላት ይህንን ለማስቆም ያለመ ውይይት እያደረጉ መሆናቸው ተገልጿል። ወታደራዊ የሱዳን መንግስት አረብ ኤምሬትስ በሱዳን የውስጥ ጉዳይ ላይ የምትፈጽመው ጣልቃ ገብነትና ለፈጥኖ ድራሽ ኃይሎች የምታደርገው የጦር መሳሪያ ድጋፍን እንድታቆም ጠይቋል። የተባበሩት አረብ ኤምሬትስ ለአርኤስኤፍ የምታደርገውን ወታደራዊ ድጋፍ ካላቆመች በሱዳን የታሰበው ሰላምና መረጋጋት አይመጣም ተብሏል። በጊኒ ቢሳው የተካሄደውን መፈንቅለ መንግስት ተከትሎ ጀነራል ሆርታ ንታም ለ1 ዓመት የሽግግር ፕሬዝዳንት በመሆን ቃለ መሐላ መፈጸማቸው ተሰማ። ስነ ስርዓቱ በጦር ኃይሉ ዋና መስሪያ ቤት በዝግ መካሄዱ ተጠቅሷል። ጀነራል ሆርታ ንታም እስከ መፈንቅለ መንግስቱ ድረስ የፕሬዝዳንቱ የጥበቃ ኃላፊ የነበሩ ናቸው። የጦር መኮንኖች ሀገሪቱን መቆጣጠር መቻላቸውን ረቡዕ ህዳር 17 2018 ነበር በይፋ ያስታወቁት። መፈንቅለ መንግስት የተካሄደባቸው የጊኒ ቢሳው ፕሬዝዳንት ኡማሮ ሲሶኮ ኢምባሎ ከፍራንስ 24 ጋር ባደረጉት አጭርና የስልክ ቆይታ ከስልጣን መነሳታቸውን ተናግረው ነበር። ፕሬዝዳንት ኢምባሎ በሰራዊቱ ዋና መስሪያ ቤት በጥሩ ሁኔታ ተይዘው እንደሚገኙ ስማቸው ያልተገለጸ ወታደራዊ ምንጮች ለኤኤፍፒ ተናግረዋል። የአፍሪካ ህብረት ሊቀመንበር መሐሙድ አሊ ዩሱፍ ፕሬዝዳንት ኢምባሎና የታሰሩ ባለስልጣናትን በአስቸኳይ ያለ ቅድመ ሁኔታ እንዲፈቱ ጠይቀዋል። ለጊኒ ቢሳው መሪዎችም የምርጫ ሂደት ማክበር አስፈላጊ መሆኑን አስታውሰዋል። የአፍሪካ ህብረት፣ የምዕራብ አፍሪካ ህብረት ኢኮዋስና የሀገር ሽማግሌዎች ፎረም ታዛቢ ተልእኮዎች በበኩሉ በጊኒ ቢሳው የተፈጸመውን ወታደራዊ መፈንቅለ መንግስት በተመሳሳይ ሁኔታ አውግዟል። የምርጫ ታዛቢ መሪዎቹ በወታደራዊ መኮንኖች የተፈጸመው ወታደራዊ መፈንቅለ መንግስት የዲሞክራሲያዊ ሂደትን ለማደናቀፍ የተደረገ ግልጽ ሙከራ ስለመሆኑ አስታውቀዋል። በሴኔጋልና በጊኒ መካከል የምትገኘው የምዕራብ አፍሪካዊቱ ሀገር እንደ ኤሮፓውያን አቆጣጠር በ1974 ከፖርቹጋል ነጻ ከወጣችበት ጊዜ ጀምሮ ጦሩ ተጽዕኖ ፈጣሪ የሆነባትና የአደንዛዥ እጽ ዝውውር ማዕከል በመባል ትታወቃለች። ጊኒ ቢሳው ባለፉት 5 አስርት ዓመታት ቢያንስ 9 መፈንቅለ መንግስቶችን ወይም የመፈንቅለ መንግስት ሙከራዎችን አስተናግዳለች። የአፍሪካ ህብረት መዋቅራዊ ማሻሻያ ቢሮ የህብረቱን የሰላም ፈንድ ዓመታዊ በጀት አሁን ካለበት $400 ሚሊዮን ወደ $1 ቢሊዮን እንዲያድግ ለመሪዎች ጉባኤ የውሳኔ ሀሳብ አቅርቧል። የህብረቱ የሰላም ፈንድ በጀት መጨመር የህብረቱ የሰላምና ጸጥታ ስርዓት ሊተነበይና ሊታመን የሚችል እንዲሁም ዘላቂነት ያለው እንዲሆን ያስችላል ተብሏል። በአህጉሪቱ የሚከሰቱ የጸጥታ ችግሮችን በፍጥነት ለመፍታት በአፍሪካ ተጠባባቂ ወታደራዊ ኃይል ስር የአፍሪካ ፈጣን ምላሽ ሰጪ ኃይልና የጸረ ሽብር ብርጌድ እንዲቋቋም በሪፖርቱ ጠይቋል። የህብረቱ የሰላም ጸጥታ ምክር ቤት ውሳኔዎችና የአባልነት መስፈርቶች ያለ መሸራረፍ መከበር እንዳለባቸውም ሪፖርቱ አጽንኦት ሰጥቷል።
የትራምፕ መንግስት ኤርትራ፣ ሶማሊያና ሱዳንን ጨምሮ የ19 ሀገራት ዜጎችን የመኖሪያና የስራ ፈቃድ ዳግም ምርመራ ሊያካሂድ ነው ተባለ። በሌላ በኩል ፕሬዝዳንት ዶናልድ ትራምፕ ከሁሉም የሶስተኛው ዓለም ሀገራት ስደተኞች ወደ አሜሪካ እንዳይገቡ የሚያደርግ ዘላቂ እገዳ ለመጣል እቅድ እንዳላቸው በማህበራዊ ሚዲያ ገጻቸው ላይ አስታወቁ። የትራምፕ አስተዳደር ኤርትራን ጨምሮ ከ19 ሀገራት ወደ አሜሪካ በገቡ ሁሉም ዜጎች የመኖሪያና የስራ ፈቃድ ላይ እንደገና ምርመራ ሊያደርግ ነው ተባለ። ፕሬዝዳንት ትራምፕ አሳሳቢ ከሆኑ ሀገራት የመጡ ስደተኞች የእያንዳንዳቸው የመኖሪያና የስራ ፈቃድ በጥብቅ እንደገና እንዲመረመር መመሪያ መስጠታቸው ተሰምቷል። አገራቱ ኤርትራ፣ ሶማሊያ፣ ሱዳን፣ ሊቢያና ዲሞክራቲክ ኮንጎን ጨምሮ አፍጋኒስታን፣ የመን፣ ኩባ፣ ሃይቲ፣ ኢራንና ቬንዙዌላን የሚያካትት ነው ተብሏል። ይህ ትዕዛዝ የተሰማው አንድ አፍጋኒስታናዊ ባለፈው ረቡዕ ህዳር 17 2018 በዋሽንግተን ዲሲ 2 የብሔራዊ ፖሊስ አባላት ላይ ተኩሶ ከባድ ጉዳት ካደረሰ በኋላ ሲሆን ውሳኔው ከጥቃቱ ጋር የተያያዘ ስለመሆኑ ግን የተገለጸ ነገር የለም። ፈረንሳይ ከሩሲያ ጋር ግጭት ሊፈጥር ይችላል በሚል ምክንያት የወታደራዊ አገልግሎት ዳግም ልትጀምር መሆኑ ተሰማ። አዲሱ ብሔራዊ አገልግሎት ከወራት በኋላ ይጀምራል ተብሏል። ከ25 ዓመታት በላይ በኋላ በሚጀምረው አገልግሎት የሚሳተፉ ወጣቶች በወር 800 ዩሮ የተከፈላቸው ለ10 ወራት በፈቃደኝነት ወታደራዊ ስልጠና እንዲያገኙ ይደረጋል። ሀገሪቱን ለመከላከል ዝግጁ ለመሆንና ለመከበር መዘጋጀት አለብን ሲሉ ፕሬዝዳንት ኢማኑኤል ማክሮን በደቡብ ምስራቅ ፈረንሳይ ግሬኖብል አቅራቢያ በሚገኝ ጦር ሰፈር እቅዱን ባስተዋወቁ ጊዜ ተናግረዋል። በሚቀጥለው ዓመት ቁጥሩ 3000 ላይ ይገደባል ቢባልም በ2035 ወደ 50000 እንዲጨምር ታቅዷል። ፈረንሳይ በአሁኑ ጊዜ ወደ 200,000 ጦር ሲኖራትና ተጨማሪ 47,000 ተጠባባቂ ወታደሮች አሏት። አዲሱ እቅድ ባለሙያዎችን፣ የተጠባባቂ ወታደሮችና በጎ ፈቃደኞችን ያቀፈ ይሆናል ተብሏል። የሩሲያን ጥቃት በመፍራት የወታደራዊ አገልግሎት ከጀመሩ ሀገሮች መካከል ፈረንሳይ አንዷ መሆን ችላለች። ቤልጂየም እና ኔዘርላንድስ የበጎ ፈቃድ ወታደራዊ አገልግሎት ያስተዋወቁ ሲሆን ጀርመንም ተመሳሳይ ነገር እያቀደች ትገኛለች። እንደ እንግሊዝና ስፔን ያሉ ሀገሮች ግን አገልግሎቱን እንደገና ለማስተዋወቅ እስካሁን እቅድ እንደሌላቸው ተዘግቧል። ውድ የዘሆርን ዊትነስ ቤተሰቦች ለዛሬ መራረጥንላችሁ አህጉር አቀፍና ዓለም አቀፍ መረጃዎቻችን እነዚህን ይመስላሉ። ስለተከታተላችሁ እናመሰግናለን። በያላችሁበት ሰላማችሁ ይብዛ።